ይሄ ህይወት ሄዶ ሄዶ የሆነ ቦታ ያቆም። አይገርምም? የሆነ ሰዓት ላይ ማተር የሚያደርገው እዚች ምድር ላይ የኖርካት የንስሐና የስጋው ደም ህይወት ብቻ ናት። ትምህርቱ፣ ስራው፣ ኤኒቲንግ እስከዛሬ ራሳችን ላይ ኢንቨስት ያደረግነው ነገር እግዚአብሔር ፊት ዜሮ ነው። መቃብር ውስጥ ይዘው ታገባ እግዚአብሔር ፊት ይዘው የምትቀርበው ዲግሪ አያሳልፍ። ያመጣው 600 ምናምን ኢንትራንስ ማለፊያ እግዚአብሔር ፊት አያሳልፍ። መንግስተ ሰማያት ያስገባ። ያ የታተምክበት ስጋው ደሙ ካልሆነ በስተቀር የተጋሃት መንፈሳዊ ህይወት ካልሆነች በቀር እና በቃ ሰው ሟቲ ነኝ በቃ ይሄ ተዘክሮተ ሞት የሚባለው ነገር ጭንቅላቱ ላይ ካስገባ ወይም ደግሞ ነገ እንደሚሞት የሚያስብ ሰው ዝም ብለህ ስታስብ ኃጢአት ሊሰራ ይችላል። መኪና ስለመግዛት ሊያስብ ይችላል። ስለ ዲግሪም ሊያስብ አይችልም። በቃ አሁን እኔ እንደውም ጥሩ ምሳሌ መሰጠት ያለበት በቃ ሰው ሁልጊዜ ማሰብ ያለበት ነገ ሊሞት ይችላል ብሎ ማሰብ አለበት። ይሄ ህይወት ሄዶ ሄዶ የሆነ ቦታ ያቆም። አይገርምም? የሆነ ሰዓት ላይ ማተር የሚያደርገው እዚች ምድር ላይ የኖርካት የንስሐና የስጋው ደም ህይወት ብቻ ናት። ትምህርቱ፣ ስራው፣ ኤኒቲንግ እስከዛሬ ራሳችን ላይ ኢንቨስት ያደረግነው ነገር እግዚአብሔር ፊት ዜሮ ነው። መቃብር ውስጥ ይዘው ታገባ እግዚአብሔር ፊት ይዘው የምትቀርበው ዲግሪ አያሳልፍ። ያመጣው 600 ምናምን ኢንትራንስ ማለፊያ እግዚአብሔር ፊት አያሳልፍ። መንግስተ ሰማያት ያስገባ። ያ የታተምክበት ስጋው ደሙ ካልሆነ በስተቀር የተጋሃት መንፈሳዊ ህይወት ካልሆነች በቀር እና በቃ ሰው ሟቲ ነኝ በቃ ይሄ ተዘክሮተ ሞት የሚባለው ነገር ጭንቅላቱ ላይ ካስገባ ወይም ደግሞ ነገ እንደሚሞት የሚያስብ ሰው ዝም ብለህ ስታስብ ኃጢአት ሊሰራ ይችላል። መኪና ስለመግዛት ሊያስብ ይችላል። ስለ ዲግሪም ሊያስብ አይችልም። በቃ አሁን እኔ እንደውም ጥሩ ምሳሌ መሰጠት ያለበት በቃ ሰው ሁልጊዜ ማሰብ ያለበት ነገ ሊሞት ይችላል ብሎ ማሰብ አለበት።